ታይም ተማሪዎች ዛሬ እንዴት ኤልኤምኤስ መክፈት ወይንም ደግሞ እንዴት ኤልኤምኤስ አካውንት ክሬት ማድረግ እንዴት እንደምንችል አሳያችኋለሁ። ቶሎ እንድትከታተሉን በአክብሮት እጠይቃችኋለሁ። በመጀመሪያ ኤልኤምኤስ አይዲያችንን ወይንም ደግሞ አይፒ አድሬሳችንን እናስገባለን። እሱም 172.18.10.7 ይሆናል። ይሄ መቱ ዩኒቨርሲቲ ኤልኤምኤስ አይፒ አድሬስ ነው። መጀመሪያ ላይ ያለውን ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ዩዘር ኔም እና ፓስወርድ አለ። ሌሎች ነገሮችን ሳንነካ ዩዘር ኔም እና ፓስወርዳችንን እናስገባለን። ዩዘር ኔማችንን እናስገባው አር ስሞል ዩ ስሞል ከዛ በኋላ አይዲ ነምበራችንን እናስገባለን። አይዲ ነምበራችንን ካስገባን በኋላ የመጨረሻ የአይዲ ነምበራችን ቁጥር 16 ከህዝባር ጋር ያለውን ህዝባሩን ተነሱ እናስገባለን። በመቀጠል ደግሞ ፓስወርዳችንን እናስገባለን። ፓስወርዳችን የሚሆነው አር ካፒታል ከዛ ዩ ደግሞ አይዲያችንን እንጽፋለን። ከዛ ህዝባርን አሁን ደግሞ እንጠቀማለን። ከዛ በኋላ 16 በማለት እንጨርሳለን። ከዛ ወዴትም ሳንሄድ ሎጊን የምትለውን በተን እንነካለን። እሱን ከነካን በኋላ ወደ ኢንተርፌሱ ሁለተኛው ኢንተርፌስ እንሄዳለን። ሁለተኛው ኢንተርፌስ ማለት እንግዲህ ዋናው ኮርስ የምናገኝበት ነው። እዚህ ከላይ እንደምታዩት ሆም ማይ ኮርስ ሰርች ኮርስስ ዩስፉል ሊንክስ ይላል። ከዛ ከስር ደግሞ ሃይፊራል ይላል። እዚህ ጋር ሬጂስተር እንዳደረኩ እያሳየኝ ነው። ከዛ ኮርስ ኦቨርቪው የሚል አለ። ኮርስ ኦቨርቪው ስር ደግሞ ኦል ሰርች ሶርት ባይ ኮርስ ኔም ኤንድ ካርድ የሚል አለ። እነሱንም ተውና ከዚህ ስር ኮርሶቻችንን መግባታቸውን ቼክ እናደርጋለን። እንዳለ ኮርሶቻችንን መግባታቸውን ቼክ ካደረግን በኋላ እዚህ ጋር የምንፈልገውን ኮርስ በመንካት ወደ ውስጥ እንገባለን። እዚህ ጋር ክሊክ እናደርጋለን። ከዛ እዚህ ጋር ክሊክ ስናደርግ ሙሉ እዚህ በግራ መስመር ላይ እንደምትመለከቱት ጄነራል ከዛ በኋላ ቻፕተር 1 ቻፕተር 2 ብሎ እስከ ቻፕተር 4 አለ። ጄነራልን ስንነካ ምን እናገኛለን? አንደኛ ኮርስ አውትላይን እናገኛለን። ሁለተኛ ኮርስ አውትላይኑን በፒዲኤፍ እናገኛለን ማለት ነው። እስቲ ኮርስ አውትላይን የሚለውን ስንነካ እንግዲህ እዚህ ጋር እንደምንመለከተው ኮርስ አውትላይን ይላል። ከዛ ፋንዳሜንታል ፕሮግራሚንግ ፒዲኤፍ ይላል። በፒዲኤፍ መልኩ ተቀምጦልናል። ሌላው ቻፕተር 1 ብሎ እዚህ ጋር እንደምትመለከቱት አውስቶ ቻፕተር 1 ፒፒቲን ይዟል። ይሄንን ከፈለግን ይሄንን ክሊክ በማድረግ እዚህ ጋር ዳውንሎድ ይሆንልናል። እሱን ዳውንሎድ የምትለውን በተን በመንካት ከዛ በኋላ ዳውንሎድ እንደሆነ ቼክ ማድረግ እንችላለን። ሌላ ደግሞ ቻፕተር 1 ውስጥ ያለው ፊውዞች ያሉ 3 ፊውዝ ያለ ቻፕተር እሱን ቼክ ማድረግ እንችላለን። ለአሁን አልተለቀቀም። ክሎዝድ ነው የሚለው። ሌላው ቻፕተር 2 አለ። ቻፕተር 2 ፒፒቲ እንዳለ ተቀምጧል። ቻፕተር 3 ፒፒቲ እንዳለ ተቀምጧል። ቻፕተር 4ም እንደዛው። እዚህ ጋር ያለው ነገር ይሄን ይመስላል። ሌላው ኮርስ ከሚል ቀጥሎ ያለው ነገር ፓርቲሲፓንት ይላል። ፓርቲሲፓንት ማለት ነው ምንድነው? ማን ተሳትፏል የሚለውን ቼክ የሚደረግበት ነው። ይሄንን እዚህ ጋር ቼክ ማድረግ እንችላለን። የሰዎች ስም እዚህ ጋር አሉ። ስሞቻችንን እያየን ቼክ ማድረግ እንችላለን። ሌላ ደግሞ ግሬዶቻችንን ቼክ ማድረግ እንችላለን። እንዴት ነው ግሬዳችንን የምናየው? እዚህ ጋር አለ። ኪዩስ ፈተናዎችን ስንት አግኝተናል፣ ቶታል ከ30 ስንት አለን የሚል እያንዳንዱ ነገር ማየት እንችላለን። ሌላው ግሬዶችን ከሬንጅ በፐርሰንቴጅ ፊድባኮችን ማየት እንችላለን። ሌላው ኮምፒተንሲ ጋር ምንም አይነት ፊልተር የለውም። ይሄንን ጃምፕ እንላለን። እዚህ ጋር ቀጥታ ወደ ማይ ኮርስ ወደሚለው እንመለሳለን። አሁን ፋንዳሜንታል ፕሮግራሚንግ እንዳየን ሌሎችን ማየት እንችላለን። ሌላው ዩስፉል ሊንክ የሚለውን በመንካት ዌብሳይት የሚለውን በመንካት ስለ መቱ ዩኒቨርሲቲ ባጭሩ ማወቅ የምትፈልጉት ነገር ካለ ወደሱ ያስገባችኋል። ዩስፉል የምትለውን በመንካት ከዛ ዌብሳይት የምትለውን በመንካት ስለ መቱ ዩኒቨርሲቲ ማወቅ የምትፈልጉት ነገር ካለ ወደዛ ይከታችኋል ማለት ነው። የኔ ኔትወርክ ትንሽ ስላስቸገረ ነው ይቅርታ። እና እንደዚህ ወደዚህ ያስገባችኋል። እዚህ ጋር ኮላቦሬሽን ሚል አለ። እዚህ ጋር ካምፓስ ላይፍ አለ። እዚህ ጋር ስቱደንት አለ። እዚህ ጋር ሪሰርች አለ። እዚህ ጋር አካዳሚ አባውት አስ እና ሆም የሚል አለ ማለት ነው። በየሁሉም ክፍል ውስጥ የራሳቸው የሆነ ባክግራውንድ አላቸው። እዚህ ውስጥ በመግባት ማወቅ የምትፈልጉት ነገር ካለ ማወቅ ትችላላችሁ። እዚህ ጋር በዲዲ ካምፓስ አለ። እንዲሁም ደግሞ መቱ ካምፓስ አለ። እዚህ ውስጥ በመግባት አጠር ያለች መቱ ወይ ደግሞ ቤደሌን የሚገልጽ ጽሁፋዊ መረጃ ማግኘት ትችላላችሁ።
ሌላው ያልነገርኳችሁ እዚህ ጋር ሆም ማለት ዋናው ክፍል ነው። ስለ ኤልኤምኤስ ማወቅ ከፈለጋችሁ ሆም የምትለውን በተን በመንካት ከዛ መቱ ዩኒቨርሲቲ ለርኒንግ ማኔጅመንት ሲስተም የሚለውን ቼክ በማድረግ ስለ መቱ ዩኒቨርሲቲ ለርኒንግ ማኔጅመንት ሲስተም አንዳንድ ነገሮችን ማወቅ ትችላላችሁ። ኢንተርፌስ ነው ከተባለ ዩዘር ፍሬንድሊ እንደሆነ፣ እንዴት ነው አክሰስ ማድረግ የምንችለው ኮርሶችን የሚለውን ማወቅ ከፈለጋችሁ አይነት ቱሎች አሉት፣ ኢንተራክቲቭ የሆኑ ቱሎች አሉት፣ ሪች መልቲሚዲያ ሪሶርስ እንደሆነ እና የተለያዩ ነገሮችን ማወቅ ከፈለጋችሁ ሆም የምትለውን በተን በመንካት ማግኘት ትችላላችሁ። ቀደም እንዳልኳችሁ ማይ ኮርስ የሚለው ውስጥ በመግባት ጠቅላላ ኮርሳችሁን ማየት ትችላላችሁ። ይህን ይመስላል እንዴት የራሳችንን ዩዘር ኔም እንዴት ማስገባት እንደምንችል፣ እንዴት የራሳችንን የሆነ ፓስወርድ ማስገባት እንደምንችል በቀላሉ አሳይቻችኋለሁ። ስላዳመጣችሁኝ አመሰግናለሁ። ሌላው ያልነገርኳችሁ ነገር ቢኖር የአይፒ አድሬሳችሁ ወይንም ደግሞ ዩዘር ኔማችሁ ወይንም ደግሞ ፓስወርዳችሁ ከሌለ ካልተሰጣችሁ አይፒ አድሬሳችሁ እንኳን የሁላችሁም ተመሳሳይ ነው ወይ ዩዘር ኔም ወይ ፓስወርድ ከሌላችሁ ሄዳችሁ ጋር በመሄድ መውሰድ ትችላላችሁ። ስላዳመጣችሁ አመሰግናለሁ።